ሰላምቶች ፍቅሮች እንዴት ናቸው አላችሁ? እንደው አሁን የምቀርጽላችሁ ማለት ነው የሌሊት 9 ሰዓት ነው ማለት ነው። ጉድ ልብስ እያጠብኩኝ ነው ገና እናንተ አስታወሪ ኢትዮጵያ ኢንተርኔሽና ይመስለኛላችሁ አለ ይኸው ጉዴ እንኳን ተኛ እያንኳኳ ነው ገና እያጠብኩ ነው። ቤት ዘግታ ገና አሁን ያጨረስኩት በኋላ ደግሞ ቤቱ ሽብራን እንደማይሆን ሆኗል። ውዶች ፍቅሮችን አለ እንደው እንደዚህ አይነት ረራ ያላየሁም ተከምር ማለት ነው። የአረብ ሀገር እንደኔ ስራ የሚበዛበት ሰው አለ። ወይኔ ተመልከቱ። ዝገና ያጠብኩትን ባሳየች ቆይ ያጠብኩትን ደግሞ ላሳያችሁ በዛ ዙሬ ማለት ነው። ያጠብኩት ነው። ይሄ የታጠበ ነው። ገና ያልታጠበ ደግሞ እዛ እንትን በግማሹ ዛሬ ነው የማጥበው። እንደው እስቲ 9 ሰዓት እንደው እንደኔ የሚለፋ ሰው ካለ ብዬ ነው የምቀርጽላቸው አሁን ማለት ነው። ስራ የማይጨርስ ሰው እዛ አለ። እዩት፣ ይሄን አጥቤው እዚህም አለ። እዩት አጥቤ የተመሸ ማለት ነው። እዛ ተውኝ እንደ ጉድ ነው ያለው እዛ ልብስ ማለት ነው። እንደ ጉድ ይሰጣናል። ግን መሄድ አልችልም። እዚህ ግዴታ ማለቃለቅ አለብን። ደግሞ አንድ ስራ እንዳያዙኝ ማለት ነው። እዚህ ቁጭ ማለት ነው ይሻላል። እስቲ ቁጭ ብዬ ከጨረስኩ በኋላ መሄድ ነው የሚያዋጣኝ ማለት ነው። ስራዬን ጨርሼ ነው መሄድ የሚያዋጣኝ እና ስደት ያላቸው ወንድሞች ማለት ነው እህቶቼ እንጂ እንደው ኩሽና የምትሰሩ ሰዎች ማለት ነው እንደዚህ አረብ ቤት እንደውም ሙተን ነው ማለት አይደለም የኛ እንትን ማለት ነው። ወይ ደግሞ የኔ የባሰ ነው ልጆች፣ የኔ የባሰ ነው። የኔ የባሰ አሁን ወደዛ ከሄድኩ ማለት ነው እኔ ልጅ እንደዚህ እያለ ነው እንደዚህ እያለ ነው የሚባል እንደዚህ እየተባለ ነው እንደዚህ እያለ ነው የሚባለው ከሄድኩ ማለት በዛው አድርገው የሚያስቀሩ። ስለዚህ አላለም ጨርሼ ነው መሄድ ያለብኝ ማለቴ ነው። የጨረስኩ በኋላ መሄድ አለብኝ እና አረብ ሀገር እዚህ ደግሞ ውሃ ወደ ቤት ሰው ቤት ነው እና ያለ ነው እንደዚህ ያለ ወደ ዘመለው እና ሰው ቤት ነው ያለ ቤት በስነ ስርዓት እንትን አይገባም እንትን ማለት ነው። ያለበት አጥርቅ ምንም ነው ልጅ እየወጣ እና ያረበቶች እህቶች ማለት ነው እንደኛ የሚያሳልፍ በተፈጥሯችን እንደኛ የሚያሳልፍ ሰው የለም። አሁን ስልጣን ብላችሁ ታምናላችሁ። ለሊት ምናምን በኢትዮጵያ ማለት ነው እንደዚህ ማንኳኳው ያትንኛ የካፌ ስወጣ ነው ያዘባ ማደር ያልቀረ የሰው ቤት ነው የማያሳየው ግን አገባኝ ታችን ማልኩኝና እኔታችሁ እጥብ አድርጌ
አጥባለሁ። እዚህ ሰው 9 ሰዓት እንደው የሚያስብል ጊዜ ደግሞ አማርኛው ፈዛዛ እንደው ገጠርች እንደው ወደዛ ሁሉ ጊዜ እናቷን ስንመጣ ምን የሚደብረኝ ማለት ነው። ልጅተኛ ትንሽ ችግር አለው እንደዚህ አለው ምን መሰለኝ አካባቢ ላይ በጣም ነው የሚደብረው ከማለት በላይ ማለት ነው። እና እህታቸው አሁን የብቻዬን 9 ሰዓት እነሱ አጅዛ እየበሉ ነው ወርፋቸው። እኔታችሁ ደግሞ ስራ የለኝ እየሰራሁ ነው። ብቻዬን ቁጭ ብዬ ስፈልግ እየዘፈንኩኝ ስፈልግ ሙዚቃ እያቆጣረኩኝ ስፈልግ ምስል እያዳመጥኩኝ ነው። ብዬ እንዳይቀሩኝ ዋሽቼ ወደዛ ሲሄድ ብቻ ስለዚህ ማለት ነው እሱኝ ማጠብ ነው አዲስ የሚያዋጣኝ። ቁጭ ብዬ ማጠብ ነው የሚያዋጣኝ። ስለዚህ ብዬ ማጠብ ነው የሚቻለው። ልጇ ያርጋትና ይቺ መናጢ እሷን ትክክል እዛ ወዲያ ወዲህ ታጋጭኛለች እንትን ማለት ነው። አሁን ተኝ ብትለኝ ችግር አለ። ሰዓቱ አልፏል ተኝ ብትጠልኝ ሳይሆን ማለት ነው። ሰዓቱ አልፏል ተኝ ብትለኝ ምን ይጎልባት ነው? አሳሪ አብላትና እንዳት ለማርጋማቸው እኮ ከምር ደስ ተዋላጉኝ እንደነሱ ማለት ነው። እንዲህ አድርገን አለቃልቀን ከጨረስን በኋላ ይሄ ባይዘወይ ማለት ነው። እንደዚህ አድርጌ አራት ጊዜ 3 ጊዜ ነው የማጥበው። ሳሙና ነገር ካለው ለምዴት ማለት ያስተማማ ማለት ነው አይናቴን የሚያዘወኝ ማለት ነው። እና ይህን ይመስላል ልጆች። ከተመቻችሁ ላይ ይቻላል የአረብ ሀገር ወንድሞቼ ላይክ እያረጋችሁ ደህና ሁኑ። ላይክ ማድረጋችሁ እንዳትረሱ። ይችላል ማረች ፍቅሮች ውዶች ማለት ነው። በሌላ ቪዲዮ እንገናኛለን። አሁን ለልጅ 9 ሰዓት መቀረጽላችሁ ብቻ እያወራሁ ደግሞ ሰይጣን ነው ይዘኝ እና ተናገሩ